ሰላም ሰላም ውዶቼ፣ ቤቲ ነኝ። አዲስ ኮንቴንት ጀምረናል። ቲክቶከሮቻችን ሪቪው እናደርጋለን። ለመጀመሪያ ያሰብኩት ደግሞ ክብሪት በሚል አካውንት ነው። እስቲ ከክብሪት የተወሰኑ ቪዲዮዎችን አይተን እንምጣ። እና ለመሄድ እንዘጋጀ የለማኝ ቭሎግ ፓርት 2 ለማን ያላችሁ ነው በጣም ብዙ ሰዎች እና ዛሬ ማሳያችሁ ደግሞ እዚያ ቦታው ላይ እየለመንኩ አሳያችኋለሁ። በዚህ መልኩ ልብሳችንን ቀይረናል። ጸጉራችሁን አዲውት አቆምሸት ስለሚታሰር ችግር የለውም። ለማንኛውም አብረን እንውጣ። እንግዲህ በዚህ መልኩ ወጥቻለሁ። ምን ሆነሽ ነው የተሸፋፈንሽው ካላችሁ ፈርቼ ምናምን አይደለም፣ ኃይለኛ ብርድ ስለነበረ ነው። በዚህ መልኩ ደርሻለሁ። ቤስቲን አይቻት እየሮጥኩ ነበረ። ኧረ ጠብቂ ምናምን ብላትም እየሰማችኝ አልነበረ። ለማንኛውም የዕለቱን ስራዬን ጀምሬያለሁ። የመጣችሁ ጣል ጣል አድርጉ እላችሁ። የለማኝ ቭሎግ ፓርት 3 ይላችኋል። እናንተ ግን ለማኝ ገለውን የሚታጠብ አይመስላችሁም? ኧረ እንታጠባለን። ያውም እንደዚህ ብስብስ እስከምን የታጠብኩት እንዴት እንደተኛው እንዳትጠይቁኝ። ከዛ ትዝ ሲለኝ ለካ ጥርሴን አልቦረሽኩም። እንደገና ወደ ጥርስ መቦረሽ ቻችሁ ጥያቄ ማለት ነው። ይሄ ነው ለመለመን ምን ያስፈልገናል? ስንት ያስፈልገናል? ምናምን እንግዲህ ልመናን ለመጀመር ምንም አያስፈልግም። ምክንያቱም ሁላችሁም ለማኞች ናችሁ። ምን ያስፈልጋል? ኦልሬዲ እኮ ጀምራችኋል ማለት እኔ እንዴት ነው ልመናን እንደዚህ ጀምሩ የምላችሁ? እናንተ እኮ ጀምራችሁታል። ልመናውን ገና ድሮ ሕፃን ሆናችሁ ነው የጀመራችሁት። ለማኝ ስትሉ ማለት ነው። እናንተም ለማኝ እንደሆናችሁ ግን የምንለምንበት መንገድ ሁሉም ይለያያል። ምናልባት እናንተ ፈጣሪ ሊሆን ይችላል የምትለምኑት ጤና እንዲሰጣችሁ፣ ሰላም እንዲሰጣችሁ፣ ሀገራችሁን ሰላም እንዲያደርግላችሁ። ስለ ስኬት ግድ ሰጥቶት ለኔ ስሜት ሲያዝሩብኝ ስር ከላይ